ሲመገብ ልዑል ቃሉን ሲስት በጻድቃን ያደግንበት ሰፈር ዛሬ በልማት ምክንያት ተለውጧል። አብረን የኖርንባቸው ቤቶች ለልማት ሲባል ቢነሱም ወገኖቻችንና ወዳጆቻችንም ወደ ተለያዩ አቅጣጫዎች ቢራራቁም የሰፈሩ መልክ ቢቀየርም ትዝታችን ግን ሁሌም በልባችን አለ። ብዙዎቻችሁ ዛሬ በሩቅ ሆናችሁ በናፍቆት ወደዚህ ሰፈር እንደምትመለከቱ እናውቃለን። የአካባቢው ገጽታ በልማት ቢለወጥም ቤተ ክርስቲያናችን ግን አሁንም አለች። ምዕመናኖቻችን ርቀው ሲሄዱ ቤተ ክርስቲያናችንም ተፈትናለች፣ ግን አልወደቀችም። የአባላት ቁጥር ቢቀንስም የእግዚአብሔር ሥራ ግን መቆም የለበትም። ይህች ቤተ ክርስቲያን እናታችን ናት። እናት ደግሞ ልጆቿ ተበትነው ሲሄዱ ቤቷን አጽድታ በናፍቆት እንደምትጠብቅ ሁሉ ቤተ ክርስቲያናችን ሁሌም ክፍት ናት። አሁን የምንገነባው ሕንፃ ለሁለት ትልልቅ ዓላማዎች ነው። አንደኛው ለተበተናችሁ ልጆቿ ሁልጊዜም የምትመለሱበት መጠለያ እንዲሆን ነው። ሁለተኛው ደግሞ የሕንፃውን የተወሰነ ክፍል ለንግድና ለክራይ አገልግሎት በማዋል ቤተ ክርስቲያናችን በኢኮኖሚ ራስዋን እንድትችል ማድረግ ነው። ይህንን ትልቅ ራዕይ ከግብ ለማድረስ 21 ሚሊዮን ብር ያስፈልገናል። የምናፈሰው ብር ለግንብ ብቻ አይደለም፣ የወደፊት ታሪካችንን ለመስራት ጭምር ነው። ቤተ ክርስቲያናችን ከአካባቢው አዲስ ገጽታና ልማት ጋር አብሮ የሚሄድ ስልታዊ ዝግጅት በማድረግ አዲሱን ትውልድ የምትቀበልበት ዝግጅት ጭምር ነው። ወገኖቼ በሥጋ ብትርቁም በመንፈስ እዙ ናችሁ። ሰፈሩ በአዲስ ሰዎችና በአዳዲስ ሕንፃዎች እየተለወጠ ነው። እኛም ለዚህ አዲስ ማኅበረሰብ የወንጌል ብርሃን ሆነን ለመቀጠል ዘመናዊና ምቹ ስፍራ ያስፈልገናል። ይህንን ሕንፃ መገንባት ማለት የቆየውን ታሪካችንን አጽንቶ ማስቀጠል ብቻ ሳይሆን ለሚመጣው አዲስ ትውልድ የደህንነት በር መክፈት ማለት ነው። ዛሬ የምታደርጉት ድጋፍ ቤተ ክርስቲያናችን ነገም ከተለዋዋጭ የልማት እንቅስቃሴ ጋር ወንጌልን የምታበስርበት ቋሚ አምባ ያደርጋታል። የእንቅስቃሴያችሁም ተሳትፎ በልጅነት ትዝታችሁ ስፍራ ላይ የማይጠፋ የዘላለም አሻራ እንዲኖራችሁ ያደርጋል። ይህንን የ21 ሚሊዮን ብር ፕሮጀክት በጋራ በመቆም እናሳካዋለን። ኑ ተለዋዋጭውን ዘመን የምትዋጅ ቤተ ክርስቲያን አብረን እንገንባ። ኑ አብረን የትውልድ ማደሪያ እንትከል። ኑ አሻራችንን እናኖር። ሰፈር በልማት ቢለወጥም ቤተ ክርስቲያን ግን አትለወጥም። እግዚአብሔር አምላክ ይርዳን። አሜን። የእግዚአብሔርን ምሕረት ሁሉንም አብስሩ፣ የበረከት ዝናብ ይኸው ሽንፍሩ፣ ከዚህም የሚበልጥ የጌታ ኃይል ሲገለጥ